سيدي أمدنا يا سيدي أمدنا يا سيدي يا حبيبي يا سيدي يا سيدي يا سيدنا عبد القادر الجيلاني يا سيدنا محمد بهاء الدين النقشبند يا بدلاء يا نجباء يا نقباء يا أوتاد يا أخيار يا مسلمو الجن عموما يا ملائكة السماوات والأراضين رجال الله أعينونا بسم الله والصلاة والسلام على رسول الله يا الله ባሪያዎች ሆይ ይሄ ሰውዬ የሚያንኳኳው የሚከፈትለት ነገር ኖሮ ተከፍቶለት ውስጥ ገብቶ ለመብላት ለመጠጣት አይደለም። የሞተ ሰው ሬሳ ላይ እንደዚህ ቁባ ተሰርቶ ሸሪዓን ተቃውሞ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአንድ ሰው ቀብር አንዲት ስንዝር ብቻ ካውራጣት እስከሚቀጥለው ጣት ያለችው የዛች ያህል ብቻ ከፍ ትደረቅ ቀብር መሆኗ እንድትታወቅ ብለው ሲያበቃ እላዩ ላይ ቤት ሰርቶበት ነው የሚያንኳኳው። ከዛስ አሚደና ያ ሰይዲ ያ ሰይድ አብዱል ቃድር ጀይላኒ ይላል። አሚደና ማለት መደድ ከሚለው ቃል የመጣ ነው። እርዱኝ ማለት ነው። እርዱኝ በዚህ ቀብር ውስጥ ያላችሁት ኳ እያደረግኩ ነው እያለ ነው። እኛ ግን መኝታ ክፍላችንም ውስጥ ሆን የትም ሆን ያ ማንቀላፋ ማይተኛውን ጌታ ያ አላህ ያ ሐዩ ያ ቀዩም እንለዋለን። እማትሞተው ሕያው የሆንከው እንለዋለን። እነዚህ ሰዎች ደግሞ ይኸው ሽበት ታዩበታላችሁ። ጺሙ ሁሉ ሸብቷል አይደለ? ስለዚህ እድሜ ማስረጃ አይደለም፣ ሐቅም መያዝ እንጂ እድሜ የሐቅ ባለቤት ለመሆን ማስረጃ አይደለም። እያንኳኳ ያለው ወደ አላሁ ስብሓነሁ ወተዓላ ሳይሆን እያንኳኳ ያለው በቀብር ውስጥ ወዳሉ ነው። ሰይድ አብዱል ቃድር ጀይላኒ የተባሉት እርዱኝ። እንደገና ደግሞ አሕመድ ነቅሸበንድያ ሙሐመድ ነቅሸበንድያ የተባልከው ሰውዬ እርዳኝ። የጂን ሙስሊሞች በጠቅላላ እርዱን። በሰማይም በምድርም ያላችሁ መላእክቶች በጠቅላላ እርዱን፣ አግዙን፣ አኢኑና አግዙን ይላል። አጋዡ አንድ አላሁ ስብሓነሁ ወተዓላ ብቻ ነው። ረዳቱ አንድ አላሁ ስብሓነሁ ወተዓላ ብቻ ነው። የአላህ ባሪያዎች ሆይ አገራችን ላይ ይሄ እንዳይመጣ ነው ምንፈራው። ሰዎች ለብቻቸው ሲቀበሩ ቀብራቸው ከፍ ተደርጎ ሲሰራ ምን ይደረጋል? ልክ እንደዚህ ይመለካል። ለዚህ ደግሞ ማስረጃ አለን። ወሎ፣ ጎንደር፣ ጎጃም፣ ጉራጌ በዚህ የተሞሉ ናቸው። ከዚህ በፊት ደጋግመን ቪዲዮዎቹንም ለቀናል። ስለዚህ የሰው ልጅ በጣም ሊጠነቀቅ የሚገባው ባላህ ላይ ላለማጋራት ነው። ባላህ ላይ ያጋሩ መሞት የዘላለም እሳት ያወርሳል። ይሄንን ሽርክ አይደለም ይላሉ አህባሾች። ምን ይላሉ? አንድ አካል ፈጠረ ብለህ እስካላመንክ ድረስ ሽርክ አይባልም ይላሉ። እንዲህ አይነት አምልኮች ሲሰጥ እያዩ ማለት ነው። አቡበክር ስዲቅ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም ሲሞቱ ገና ሬሳቸው ሳይቀበር ሬሳቸው እዛ እንደተቀመጠ ምን ነበር ያለው? ሙሐመድን የሚያመልክ ሰው ካለ ሙሐመድ በርግጥ ሞቷል ነው ያለው እንጂ ሙሐመድ ፈጣሪ ነው ብላችሁ ታስባላችሁ ወይስ ሙሐመድ ይገላል ብላችሁ ታስባላችሁ አላለም። እዛው ሞተው አሳያቸው። ሞተዋል። እኛ የምናመልከው ማንን ነው? አላህን የሚያመልክ ካለ ግን አላሁ ሐዩን ላይሙት፣ አላህ ሕያው ነው፣ የማይሞት ጌታ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ቀጠሉና ምን አሉ? አላሁመ ላ ተጅዐል ቀብሪ ወተነን ዩዕበድ፣ አላህ ሆይ ቀብሬን የሚመለክ ጣዖት አታድርግብኝ አሉ። ቀብሬን የሚመለክ ጣዖት አታድርግብኝ አሉ። ይኸው እነዚህ ግለሰቦች ምን እያደረጉ ነው? ቀብር ለማምለክ ደፋ ቀና እያሉ ነው። ሀገራችን ላይ ወሎ ላይ እነ ዳና እነ ቦረና እነ ገታ አሉ የሚባሉ ቦታዎች ላይ ባዕድ አምልኮ ይፈጸማል። ባዕድ አምልኮ ማለት እማይሞተው አንድ አምላክ አላህን ትቶ ሌሎችን ማምለክ ነው። ዒሳ በሕይወት ያለው ሁለተኛው ሰማይ ላይ ገና ለወደፊት ወርዶ እውነተኛውን ሞት የሚቀምሰውን እሱን ማምለክ ክህደት ከሆነ የሞቱትን የሰዎች ሁሉ አለቃ የሆኑትን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ማምለክ ክህደት ከሆነ ሽርክ ከሆነ ከዚህ ውጭ ያሉትን ማምለክማ ይበልጥ ሽርክ ይሆናል፣ ይበልጥ ሽርክ ይሆናል። የአላህ ባሪያዎች ሆይ ይሄ ነው የተፈራው፣ ይሄ ነው የተፈራው ይሉ ይሆናል። አይኛ የሙፍቲን ቀብር በቻልነው መጠን የሚባል ነገር የለም። ሐታ ታውቃላችሁ የአላህ ባሪያዎች ሆይ ኮልፌ እስላም መቃብር ላይ ነቢዩ ሰለላሁ ዐለይሂ ወሰለም የከለከሉት ነገር ይሰራል። ምን ብለዋል? ቀብር ላይ አላ ዩክተበ ሸይ ምንም ነገር በላዩ ላይ እንዳይጻፍበት ብለዋል። ስም ማጻፍ ማቸው ገሌ ይባላል የሚባለው ራሱ ከሸሪዓ የሚጻረር ነገር ነው። ሙስሊሞች በጠቅላላ ሊርቁት ይገባል። ስለዚህ ሽርክ የሆነውን ነገር ሽርክ አይደለም የሚሉን ሰዎች አሉ። ታዲያ የመካ ሙሽሪኮች የሰሩትን ሥራ እየሰሩ ሽርክ አይደለም ይሉናል። ወደ ሽርክ የሚጣራ ነገር ወደ ሽርክ የሚመራ ነገር እየሰሩ ደግሞ ይሄ ወደ ሽርክ አይመራም ይሉናል። የአላህ ባሪያዎች ሆይ እንጠንቀቅ። ይሄ ነው ሽርክ በተግባር። ሰውየው አንኳኳ፣ የሚከፍትለት አጥቷል። መቼም ቢሆን አይከፈትለትም፣ መቼም ቢሆን አይከፈትለትም። አላሁ ስብሓነሁ ወተዓላ ምን አለ? ኢን ተድዑሁም ላ የስመዑ ዱዓአኩም፣ ጥሪ ብትጠሯቸው እኮ
እነሱ የእናንተን ጥሪ አይሰሙም አለ። እነማን? ከአላህ ውጭ ያሉትን በጠቅላላ። አላሁ ስብሓነሁ ወተዓላ ራሱን ሲያስተዋውቅ ምን አለ? ወቃለ ረቡኩም ጌታችሁ አለ ኡድዑኒ ለምኑኝ፣ አስተጂብ ለኩም መልስ ሰጣችኋለሁ። መልስ መስጠት የሚችለው እሱ ብቻና ብቻ ስለሆነ። ባረከላሁ ፊኩም የአላህ ባሪያዎች ሆይ ከምንም ጊዜ በላይ በአላህና በመጨረሻው ቀን አምኛለሁ የሚል ሰው በተለይ ወደ ከተማ የዲን ትምህርት አለ የሚባልበትን መልሰው ወደ ቀብር አምልኮ ሊጠሩን የሚሞክሩ ሰዎች እየተጉ ያሉ ሰዎች አሉና በየኹጥባው በየደርሱ ትምህርቶች በጠቅላላ ሊሆን የሚገባው ሙታንን ትተን ሬሳን ትተን አጥንትን ትተን እማይሞተውን ሕያው የሆነውን አንድ አምላክ አላሁ ስብሓነሁ ወተዓላን ብቻና ብቻ በማምለክ ላይ እንዲሆን ሁላችንም ያቅማችንን እንጣር። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።